እዚህ ላይ ይመስለኛል ፎቶ መነሳት حرام ነው የሚለውን በደንብ ያብራሩልን ለምን ሰዎች ለሰርግ ችግር የለውም ስለሚሉ እና በዕለሞች መካከል ለሰርግ ለለቅሶ የሚባል ነገር የለም ወይ ይቻላል ወይ አይቻልም ግልጽ ነው ግን ልብ ማለት የሚገባን ፎቶ የሚለው ቃል በዛሬ ዘመን በካሜራዎች በታገዘ መልኩ የሚቀረጸውን ምስል የተመለከተ ነው በሐዲስ ላይ የመጡትን ዛቻው ስንመለከት لعن الله المصورين የሚለውን ለምሳሌ አው ከዚህ ጋር ተያያዥ የሆኑ ቃላት ተስዊር የሚለው ቃላት የተጠቀሱባቸውን ዘገባዎች ስንመለከት ይህ ተስዊር ዛሬም ፎቶ ለማንሳት ቪዲዮ ለማንሳትም የምንጠቀምበት ቃል ስለሆነ ተመሳሳይ ፍርድ ይሰጣል ማለት አይደለም ዋናው ቃሉ አይደለም አንዳንድ ሰዎች እንዲህ ሲሉ ከድሮ ጀምሮ ይሰማል ይሄው በግልጽ ሐዲስ መልእክተኛው አለይሂ ሰላቱ ሰላም ማን ሰወረ እያሉ እየተናገሩ አልሙሰውር እያሉ እየተናገሩ ግልጽ አይደለም ይሄው ተስዊር በግልጽ ቃላት ተከልክሎ ሳለ እንዴት ይፈቀራል ይባላል የሚላል ገብታችኋል አንዳንዶች እንደውም መልእክተኛው አለይሂ ሰላቱ ሰላም ፎቶ አንሺዎችን ረግመዋል ይላል ፎቶ አንሺን አስመልክቶ የተናገሩት ሐዲስ አለ መልእክተኛው ሊኖር አይችልም አይደል ጠንቃቃ መሆን አለበት طيب تصوير ምንድን ነው በቁርአን በሐዲስ በትክክለኛ አረብኛ ቃል ምን ይመስላችኋል هو الذي يصوركم في الأرحام كيف يشاء من ማለት ነው በእናታችሁ ሆድ ወይም ማህፀን ውስጥ ያላችሁ እሱ እንደሻው ቅርጽ የሚሰጣችሁ ማለት ነው አይደል ተስዊር ቅርጽ መስጠት ቅርጽ መስጠት ማለት በትክክል ያለውን ተጨባጭ መቅረጽና መፍጠር ነው ተስዊር የሚባለው ተግባባ وصوركم فأحسن صوركم ولقد خلقناكم ثم صورناكم ሁሉም የሚያመለክት ይሄ ነው ተግባባ ከዚህ አንፃር ነው አንዳንድ ዑለማዎች የሚከለከለው ጭራሽ ዞል ያለ ማለት ጥላ ያለው በእኛ በዛሬው ገለጻ 3D ነው 3D ታውቃላችሁ 3D ማለት አብዓድ ያለው ማለት ነው እንደ ሐውልት ያለው ሲሆን ብቻ ነው የሚከለከለው ያሉ ዑለማዎች አሉ ከድሮ ጀምሮ ለምን ይሄ እንደተከለከለ ተገልጾ አንድ ሐዲስ ላይ صحيح إلا رقما في ثوب من الله تعالى إلا رقما في ثوب انسلام قلنا وعندنا حديث لك عائشة حديث بابك يا زندم منا بورقة وين بشرك لا يمثل نجر كله يهكل كلاو استيكاتة بأجس كتسالة درس مالي لمن أجن تدقموا عند مثل وصل سئل كرس በራሱ በሰውየው አማካኝነት የሚበጅለት ስለሆነ እሱ ራሱ ቅርጽ የሚሰጥ ተግባባ ይሄንን ማድረጉ ደግሞ የስዕል መከልከል ምክንያትን የያዘ ይሆናል ስዕል የተከለከለበት ዋነኛ ምክንያት ከመፍጠር አንፃር ከአላህ ጋር መመሳሰል መወከር ስለሆነ ነው እንጽና الذين يضاهئون خلق الله እንዳለው ሐዲስ ላይ ስለዚህ የአላህን ፍጡር አስመስሎ ለመፍጠር መሞከር ማለት ነው ተግባባን አይደል ነገር ግን ያለውን እውነታ ሳትቀይር ሳትጨምር ሳትቀንስ በእይታ ላይ አቆይቶ ማኖርን በተመለከተ የተወሰነ ነገሮች ይሄ ተስዊር ውስጥ አይገባም ማለት ምን ለውጥ አለው በእጅ ሳልከው በካሜራ ሳልከው ስታርድ ለምሳሌ አንተ ቢስሚላህ ብለህ በእጅህ በቢላው አረድከው ወይም በማሽን ቢስሚላህ የሚለውን ተናገረ በትክክል ነክተህ አረደው ሁለቱም ይቻላል ስለዚህ በእጅም ተሰረገ በማሽን ያው ነው ፎቶም እንደዚያው ተመሳሳይ ፍርድ ነው የሚኖራቸው ሁለቱ ላይ የሚሉ ዑለማዎች አሉ ግን ሐቂቃ እዚህ በሁለታ ላይ ያለቁም ነገሩ በእጅ መሆን አለ መሆኑ ብቻ አይደለም የመጨረሻው ውጤት የተገኘበት ሂደት ነው ያለውን እውነታ መያዝ ከሆነ ይሄ ያለው እውነታ ማለት የተጨባጩ ነጸብራቅ ነው ልክ እንደ መስታወት ነው አሁን ነው በመስታወት ራስን ስታይ በውስጡ ምስልን ታያለህ ተግባባ በውስጡ ምስልን ታያለህ ያ ምስል ሱራ ነው رأيت صورتي في المرآة تلالدل بالحرام هنا አይሆንም አይሱማ لا يثبت ከተባለ ማለት ጸንቶ የሚቀር አይደለም ከተባለ ይሄ ተጽዕኖ ያሳድራል እንትና ቪዲዮ ለምሳሌ የሚጸና ነገር አይደለም ተንቀሳቃሽ ምስል ነው የሚባለው ስሙ ራሱ ስለዚህ አንዳንድ ዑለማዎች ምን አሉ ተንቀሳቃሽ ምስል ከሆነ ይፈቀዳል ፎቶግራፍ ግን ከሆነ አይፈቀድም አሉ
ይሄ ግን አያስኬድም